ያለን በከተማችን ምን ተደረገ ምን አዲስ ነገር አለ ያልን ወደ እናንተ ምናደርስበት ሰዓታችን ላይ ነን በዚሁ ባሳለፍነው ሳምንት ሐሙስ አንድ ትልቅ ኢቨንት ተዘጋጅቶ ነበር አዎ እንግዲህ ዛሬ የኢሬቻ በዓል ነው ያልን ነበር በመግቢያችን ላይ ሐሙስ ለት ሚስ ቱሪዝም ኦሮሚያ የተሰኘ ከኢሬቻ ጋር የተገናኘ ዝግጅት በሸራተን ተዘጋጅቶ ነበር እዛ ፕሮግራም ላይ ተገኝተን ያየነውን ደግሞ መልሰን ለናንተ ልናሳይ ተዘጋጅተናል መልካም ጊዜ
መመሰጋገኑ በርቱ መባባሉ እንዲሁም ደግሞ አዳዲስ ሰዎችን ማብቃቱ ምን አይነት ፋይዳ አለው ብለው ያስባሉ? በጣም ጥሩ ነው። ሰው ዳቦ ከሚሰጥሽ ብር ከሚሰጥሽ ሞራል ከምንም በላይ ነው። ሞራል ካለ ልጆቻችንን እንኳን ቤት ውስጥ ስንልካቸው ጥሩ ነገር ሰርቶ ሲመጡ ጎሽ የኔ ልጅ ተባረክ ይደግልልኝ ስንለው ምን ያክል ይደሰታል። ነጥብ ትምህርት ቤት 10 ከ10 ሲያገኝ 5 ከ5 ሲያገኝ ጎበዝ የኔ ልጅ እንደዚህ ካጠና እንዴት ይሆናል ካልነው እየበረታ የበለጠ ይሰራል። እንደዛው የሚሰራ ሰው ካለ ይሄን በሚመስል ስጦታ ማበረታታት ካለለ ደግሞ በጥሩ አንደበት ጎበዙ ቀጥሉ በዚህ ስሩ ጥሩ ነው ተብሎ ሞራል መስጠት ሰው ለስራ እንዲነሳሳ ሌላው ደግሞ እንዲሰርቶ የተሸለመውን ሰው አይቶ ከኋላ ፍላጎት እንዲኖረውና ፍላጎት ውስጥ ኖሮ ወደዚህ ስራ እንዲመጣ ደግሞ በጣም ያነሳሳልና ሞራል ከምንም በላይ ነው። በጣም ነው ደስ ያለኝ። ለምን ፈጣሪም እኮ አመስግኑኝ ይላል። ምን አሁን ፈልጎ ነው ሰው ልጅ ምስጋና እንደሚያስፈልግ ለማንገር ነው። እና አሁን ደግሞ ይባል እየጠፋ ነው። መመሰጋገን፣ አክብሮት መስጠት፣ ደግ መሆን። እሺ በመጀመሪያ ሶስተኛ የወጣችሁን እናሳውቃለን። ሰደፋ ከምባት ደኮብስ ኩደን ማህሌት ደገፋ ሶስተኛ ማህሌት ደገፋ በሶስተኝነት ደኮብስ ኩደፍር ድርቤ ሙሉጌታ 14 ድርቤ ሙሉጌታ አንደኛ በመውጣት ሚስ ቱሪዝም ኦሮሚያ 2021 አሸናፊዋ በጭንቅላቷ ላይ የሚቀመጠው ክራውን ነገር ግን ከሱ በላይ የዚህን የትልቅ ህዝብ የቱሪዝም አገልግሎት ትከሻዋ ላይ ይዛ ነው የሚሆነው። ቱሪዝም ኦሮሚያ ሀሊማ አብዱልሸኩር ሀሊማ ሀሊማ አብዱልሸኩር ፕሮፌሽናል ነርስ የሆነች እንዲሁም በስዋሂሊ ኮሚኒቲ የቱሪዝም አገልግሎት ላይ በማሰልጠን ዲዛይነር እንዲሁ ደግሞ የተለያዩ ኢቨንቶችን በማዘጋጀት የምትታወቀው ፊርዶሳ ዩሱፍ በማሰልጠኑ በማስተባበሩ ኃላፊነት ነበረብሽና ምን ይመስል ነበር ሂደቱ እንዴት ነበር? አክቹአሊ ሂደቱ በጣም ከባድ ነበር። ለምን ብትይኝ የመጡት ከተለያየ እንትን ነው ሪጅን ነው የመጡትና ጉብዝናቸው በ4 ቀን በ5 ቀን ውስጥ ይሄን የመሰለ ስቴጅ አንድ ቀንም ቆሞ አይተው የማያውቁትብን ስቴጅ በድፍረት በኢነርጂ እንደዚህ እንዳይሻቸው አሳልፈዋል። ምን ተሰማሽ አንቺ እንግዲህ ስታሰልጥኛቸው ስለነበር ምን ተሰማሽ? እጅግ በጣም ደስ ነው ያለኝ። እንዴት ነሽ ሀሊማ? ሰላም ነው። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ቴንክ ዩ በጣም ደስ ብሎኛል። ምን አነሳሳሽ እዚህ ውድድር ላይ ሚስ ቱሪዝም ኦሮሚያ ብሎ ለመወዳደር ምንድን ነው ያነሳሳሽ? እኔ ኦሮሚያ በጣም ጥሩ የሚያማምር ነገሮች አላት። እነዛ ነገሮች ደግሞ ወልቶ በሚገባው ያህል ስላልወጣ ይሄ እዚህ ሴክተር ላይ ቢሰራና ያለኝን ችሎታ ተጠቅሜ ይሄን ነገር በቀይር ብዬ ስላሰብኩኝ ነው። ውጤቱስ ከ1 እስከ 3 እንግዲህ ዳኞች ወስናችኋል። ዳኛም ነበርሽና ዳኞች መካከል የነበረው በጣም ሃርድ ነበር። እስከ 10 ከመረጥናቸውም ጎበዞች ናቸው። ዳኝነት በጣም ከባድ ነው። የሚገርምሽ ነገር ሞስት ላይክ 5 ነበርን። ከ5ቱ 3ቱ በተናባቢ ነበር ስንሄድ የነበረው ያው ማጆሪቲ ስለሚል ሁሉም ወደኛ ነው የመጡት እና በጣም ከባድ ነበር ግን ጥሩ ነው ያረግነውም ደግሞ በህዝቡ ስናይ በጣም ፌር ያደረገን የተሰማኝ በጣም ደስ አለኝ።
እንግዲህ በጣም ተገረመን ነገር ከአምስት በላይ ቋንቋዎችን ትናገራለች። ባህልን ከማስተዋወቅ አንጻር ደግሞ በየሀገሩ ተደራሽ ደግሞ ይረዳሻል። እንዴት ነው መነሻሽ? እንዴት ነው በምን ለመሻችሁ እነዛን ቋንቋዎች? አፋን ኦሮሞ የአፌን የፈታውበት ነው። አማርኛ ደግሞ የሀገራችን ላይ የምንጠቀመው ቋንቋ ነው። እንግሊዝኛ ደግሞ በትምህርት ቤት አካባቢ በዛ ነው የተማርኩት። ኪስዋሂሊ ደግሞ በልጅነቴ ኬንያ አድጌያለሁ። ኪኩዩ የሚባለው ቋንቋም እዛው የኬንያ ቋንቋ ውስጥ ያለ ነው። ሶማሊ ደግሞ ሶማሌዎች ነበሩ የኔ ትምህርት ቤት አካባቢዎች ላይ በእንደዚህ አይነት ነገር ነው። በጣም ጥሩ ነው። እንግዲህ ሚስ ቱሪዝም ኦሮሚያ ተብለሽ ስትሸለሚ በጣም ትልቅ ኃላፊነት ነው። ኦሮሚያን የማስተዋወቅ ኃላፊነት ነው ከክራውኑ ጋር አብሮ የተሰጠሽና ሀሊማ ምን ለመስራት አስባለች? እኔ ኦሮሚያ ላይ ይሄን የሚሰራል ብዬ አስቤ የተነሳሁት ነገር አለ። እነዛ ወደ ተግባር ስቀይር አሳውቃቸዋለሁ። ኢሬቻ ማለት የባህል አሴት ነው። እንደ አፍሪካን ካርኒቫል ከካርኒቫሎቹ አንድ ስለሆነ እነዚህ የተመረጡት ልጆች እያንዳንዱ ባገኙት መድረክ ይሄንን የቱሪዝም መሳችን እንዲያስተዋውቁ ነው ይሄንን ዝግጅት የተዘጋጀው። ቀጣይነቱስ ወደፊት በምን መልኩ ይቀጥላል? እኔን የምለው ሚስስ ቱሪዝም ሳይሆን ሚስስ አፍሪካን ለማምጣት ነው የምሞክረው። እሱን ታገኘኛለሽ። ከዛ ከሚስስ አፍሪካ ሰው ከአንድ ብሎ ነው ሁለት የሚለው። ከሚስስ አፍሪካ በኋላ ደግሞ the world እናደርጋለን። ሚስ ቱሪዝም ኦሮሚያ በረኩመ ለማፍ ኩዳፍሪ ሀሊማ አብዱሸኩር በገገመዴ ጀናኒ ኢማና ጉዳን እትከነሜችና ቱሪዝሚ ኦሮሚያ ቤክሲሱዳን ወጋ Ega kula inu nibus buke daga bato no gurmu Ega jolle jimma fede sanoltaati gattume gonna unichille njabata Ansin kore sinda kore amawau ኢሬቻ የሰላም በዓል ነው እና ዘንቦ ሲያባራ ህዝቡ ሲጠግብ አገሩ ሰው ሰላም ሆኖ ሲጫወት በፍቅር የሚያሳልፉት ወዳጅ ዘመድ ቤተሰብ ተጠራርቶ ካለበት ተጠራርቶ የመስቀልና የኢሬቻን በዓል አንድ ላይ የሚያከብርበት እንኳን ለኢሬቻ በዓል በሰላም ደረሳችሁ። ኢሬቻ የሰላም የፍቅር በቃ አንድነታችን የሚጠነክርበት አገራችን ኢትዮጵያ ሰላምን የምታገኝበት ፈጣሪ ይሄንን የተረገመ በሽታ ከሀገራችን አውጥቶ ይሄን ጦርነት ከሀገራችንን አጥፍቶ ፍቅራችን እንደ ድሮ ጸንቶ አገራችን በድሮ ፍቅሯ እንድትቀጥል እንዲያደርግልን ምኞቴ ነውና እንኳን አደረሳችሁ እንኳን አደረሰን እላለሁ። መጪው ዘመን የፍቅር አገራችን ሰላም ሆኖ አክብሮት መጥቶ ተማሪው ጥሩ የታመመም ገበሬው የተሻለ እናንተም ጥሩ አምትሰሩበት በዓሉ የእርቅ የሰላም የአንድነት የመከባበር በዓል ይሁንልን ለማለት ፈልጋለሁ። Ningependa kuwaelekeza kwa hii Irecha nataka nyinyi wote mkuje muone Oromia yetu, mfurahie na sisi. Tafadhali karibuni Oromia. Oromia inapatikana kwa East Africa. Kujeni muone East Africa yetu. Kujeni tuone pamoja. በጣም ደስ ይላል። በርቺ ያሰብሻቸው ሁሉ እንዲሳኩ እንመኛለን። እናመሰግናለን።